ቆርጦ መውሰድ የፈለገ ቆርጦ ይሰደው። የድሮም ማምረቻ ኢትዮጵያ ከሰራች ኮንግራቹሌሽን ኢትዮጵያ ነው ማለት። ከትላንት ሰሞኑን ስመለከት ነበረ ኢትዮጵያ በጥይት ፋብሪካ በምናምን ራሷን ቻለች ተብሎ አንዳንዶች ሲሳለቁ አይቻለው። ሶፈን ይለን በጣም ፈኒ ነው። ለምን እንደተሳለቁም አልገባኝም እውነት ለመናገር። አክቹዋሊ ከሆነ በተለይ ኢትዮጵያ በጥይት ራሷን ከቻለች፣ በጥይት ማምረት በክላሽ ራሷን ከቻለች፣ በስናይፐር በተለያየ ነገር ራሷን ከቻለች ኢትዮጵያ ኮንግራቹሌሽን ቁረጡና ወሰዱት። ኮንግራቹሌሽን ኢትዮጵያ። በውጭ ምንዛሪ የምታመጪውን ነገር ካተረፍሽ እሰየው፣ ከአንቺም ተርፎሽ መሸጥ ከጀመርሽ እሰየው፣ አቅምሽ እሱ ነው። የኢትዮጵያ ስታንዳርድ እሱ ነው። ዛሬ እነ ፈረንሳይ የተደረሱት በጦር መሳሪያ ሽያጫቸው ነው። ዛሬ ብዙዎቹ ያደጉ ሀገሮች ትልልቅ የጦር መሳሪያ ባለቤቶች ናቸው። ምንድነው አይን ደም የሚለብሰው? ኢትዮጵያ በጦር መሳሪያ ራሷን ከቻለች የግዴታ መግደያ ነው አንተ እንደምታስበው፣ አንቺ እንደምታስቢው እና ወይስ ኤክስፖርት እንዲደረግና የውጭ ምንዛሪ እንዲበላ ነው የምትፈልገው? እና አንዳንዴ ሰው ምን ይለኛል እኮ ይሄ ኢትዮጵያዊ መሆን ብቻ ነው የሚጠይቀው ባይዘው። ከዛ ኦኬ በስንዴ በምናምን በእህል ራሷን አልቻለችም፣ ትቻል፣ እሱ ይሰራ። ይሄን አምርታ በራሷን ከቻለች ይሄ እኮ ያኔ አቶ መለስ የጻፈው አንድ የቤታዊ ዲሞክራሲ የመከላከያ ዶክመንት አለ። በቃ የኢትዮጵያ መከላከያ የአርሶ አደር መከላከያ ነው፣ የጭቁኑ አርሶ አደር መከላከያ ነው። ስለዚህ ሌቭላችን የጭቁኑ አርሶ አደር የደረሰበት ሌቭል ነው የሚደርሰው የሚል ያረጀ ያፈጀ የወደቀ አመለካከት አለ። የሱ ተሸካሚዎች ናቸው በነገራችን ላይ ይሄንን ተሸክመው የሚዞሩ ናቸው። ዛሬ የሚሊቴሪ ቴክኖሎጂ ከኒውክለርም ወጥቷል። ዛሬ ሳይበር ሆኗል። በሳይበር አቅማችን ከፍ ቢልም እንዴ እቺ ኢትዮጵያ በሳይበር አቅሟን ከፍ አደረገች ብለን ልንሳለቅ ነው? ምን አይነት አነጋገር! ወይስ እኛ ስላልሰራ ነው? የኛ ዘመን ሰዎች የኔ የምላቸው የኛ የምንላቸው የኛ ብሔር ሰዎች የበላይ በሆኑ ሰዓት ስላልሰሩት የኛ ብሔር ሰዎቹ ጀነራል ምናምን 80% ምናምን በነበሩ ሰዓት ስላልሰሩት እርድብን እያላችሁ ነው ወይ? ኧረ ያሳፍራል። አንዳንዴ ያሳፍራል።